እሺ እዚህ መጥቶ ማየት አልፈልግም። በእኛ ጉዳይ እዚህ መጥቶ ተንከራቶ የሆነ ነገር ባይ ካንተ ጋር ነው የምጣለው። ሌላ ጠብ ውስጥ ነው የምንገባው። እዚህ እንዲመጣ አልፈልግም። በቃ ራስ የጀመርከውን ጉዳይ ራስ መጨረስ ትችላለህ። ማንም ሰው ላይ ማላከክ የለብህም። በቃ ራስ እኔ እችለዋለሁ ነገሩን አቅም አለኝ ብለህ አይደል የገባህበት አለቀ። በቃ ማንም ሰው ላይ አላላከኩም። እዛ ተነጋግረን ነው የጠራው። በይቅርታ እንለፍ። እሱንም ማናገር ካለብን እናናግረዋለን። ክሱም ያነሳ ከሆነ ክሱ እንዲያነሳ እንጠይቀዋለን ብለን ነው የወጣነው። ይቅርታ ጠያቂ ሰው እንደዚህ አይደለም። በመጀመሪያ ደረጃ ይቅርታ የሚጠይቀው እንደዚህ አይደለም። አንተ አሁን የመጣበት መንገድ ራሱ ወላጅ አባት የላችሁ፣ አሳዳጊ የላችሁ፣ መካሪ የላችሁ፣ ማታፍሩ ገገማዎች የራስ መነገድ በሴት ልጅ አንሶ ደግሞ አባቴ ከመጣ ትላለህ እንዴ? ወንድማችን አባት እኮ እንዳንተ ጅራሬ ነው። ዘሪውን አይደለም የሚመስለው አፈሩን ነው የሚመስለው። ጥሩ ለም አፈር ከሆነ የሚያወጣው የተዘራው ዘር ተግባር ያለው ፍሬ ያለው ሙላ ያለ ነገር ነው። አንተ በሴት ነግደ ምግብ የምትበላ፣ በሴት ነግደ የቤት ኪራይ የምትከፍል፣ በሴት ነግደ ቤተሰብን የምትቀይር፣ በሴት ነግደ አባትን ጉማሬ ያሳከልክ ጉማሬ ደደቦች ናችሁ እናንተ። ምግብ በልታችሁ አታውቁም ነበር? ምግብ መብላት ጀመራችሁ። በቃ እብድብድ ሚዲያ ላይ ታየላችሁ። እብድብድ ምን ነው? ኧረ በእናትህ ዘንድሮም እዛው ላይ ነክ እንዴ? ዘንድሮም አባትን ይዘህ ልትመጣ ነው? ይዘህ ልትመጣ ያ ገለባ አባቱን ምንቅ እያለ ይመጣል። አሁን የሆነ እንደ 18 ዓመት ወጣት እንዲህ ያማሰለው ትልቅነታችሁን ማታከብሩ፣ የቤተሰብ ክብር የሌላችሁ፣ ሰው ምን ይለናል የማትሉ ስነ ምግባር ቢሶች ወላጅ አልባ ናችሁ እናንተ ሁላችሁም የቡታጅራ ሰዎች። አንድ ደህና አለ ቡታጅራ ውስጥ የለም። እግዚአብሔር ይባርክሽ። የተንቤ አንቺ ብቻ ነሽ የምትሰሪው ነገር እንኳን እርካታ አለው። ያንቺም ማን ያያል? አዎ ጅራሬን ይከተላሉ። ጅራሬን ይከተላሉ። አሁን አንተ ምን ስራ ሰርተ እንደው ቀና ብለህ መሄድ ትችላለህ? በእናትህ ውሸትም እኮ ልክ አለው ወንድማችን፣ ውሸትም ልክ አለው። የዚህን ያክል አትቀደድብን በእናትህ። አንተ እኮ በልተህ የማታድር ቆረቆንዳ ነበርኩ የምትመስለው። በቆሎ ተፈልፍሎ የተጣለ ቆረቆንዳ መስለ መተህ እዚህ ጋር የሆነ የተሞረደ ገጀራውን ክብ ነው። አረ አሁን ለሚከተሉክ የማያውቁክ ነው፣ መጀመሪያ ያላዩክ ነው። ይደል እነሱን አታላቸው። አንተ እኮ የውሸት ጥግ እኮ ከመጀመሪያም ጀምሮ ነው። አንተም አባትህም የምሬን ነው። ያንተ አባት ክብርን ቢያሳይ ሴትነት የሚያከብር ከሆነ ሰብአዊነት ምን እንደሆነ ሰው ሲናገረው የሚመለስ ከሆነ መካሪ ካለው እኮ አንተ መካሪ ይኖርክ ነበር። አባት መክሮ ይመልስ ነበር። ልጄ ከሷ እንኳን ከተለየ ቪዲዮ አትስራ፣ በቃ ሰው አፍ ውስጥ አትግባ ይላል። አንተ ሰውነ ደግሞ አባቴ ዛሬ መጥቶ እንዲከራተትብኝ አልፈልግም። ያንከራተትኩ ዛሬ ነው ወዳጄ። ቆየ እኮ አንተ ሴት እየቀያየርክ እየመጣ ቪዲዮ እያስቀረስክ ገንዘብ ስትሰራ ነው የተንከራተተው ደግሞ ማለት ነው። ወደል ምንድነው የምታክሉት? ከጥረት መኩራት፣ ከጥረት መወጣጠር፣ ከደህንነት መንበላቀር። ኧረ በእናትህ ተረጋጋ። እኔ እኮ አንዳንዴ ይገርመኛል። ኢትዮጵያዊ አንድ ደሃ አፍታም የለም። አፍታም ነኝ ብሎ የሚጎርረው ራሱ መጨረሻው ለማኝ ሆኖ ነው የምናየው። ግን እናንተ መሬት እኛን አልሰራችንም አላችሁ። ጭቃ እንደሆናችሁ ግን ወቁ። ጅራሬ አባት ጅራሬ ልጅ ይወልዳል። በአንተኛ አየን አባት ጅራሬና ወጥመደሽ አሯርጦ ነኪስ እንደሆነ በአንተ አየን። አሳዳጊው ነው የሚመስለው። አንተ እኔ ልጅ ነኝ እድሜ ያልደረሰም እያልክ ከማንም ሴት ጋር ትጋደማለህ። የመጣችው ሴት ሁላ ደግሞ ምን እንደምትቀባል አቅም ጉንጭን ይሉሰዋል እንዳበደ ውሻ፣ እንደ መስከረም ውሻ። ከዛን አንተም ሆነ ደግሞ ስለ ቤተሰብ ክብር ታወራለኛ። እኛ ማናቃችሁ ቤተሰብ ናችሁ እንዴ እናንተ? በጣም እኮ የዘቀጣችሁና የወረዳችሁ ቤተሰብ ናችሁ እናንተ። ሚዲያ ላይ ታወር ማን እንደዚህ ሲያረጋ አይተናል? የለም። ማን ነው እናትና አባቱን አምጥቶ ውሸት የሚያሰራ? ምን ትላቸዋለህ? ገንዘብ ይሰራል፣ እንለወጣለን፣ እንዲህ እንበል ትላለህ። መተው አባትና እናት ተሰድቦ ይላሉ። እህት ወንድምክ ሲናገሩ ማራኪ ያልሆኑ ሲያስጠሉ ደግሞ
አንዳንዴ እኮ ማለት ነው አይታችሁ ከሆነ ብዙም እንደዚህ መላ ያላቸው ሰዎች ልጆቻቸው ራሱ እኮ ኬክ ነው የሚመስሉ፣ ሽንቀጥ ያሉ ናቸው። ለምን? ከመጀመሪያው ጀምሮ የተመጣጠነ ምግብ ደማቸው ውስጥ አለ። ግን የሆነ ሰዓት ላይ አግኝታችሁ ስትበሉ በቃ የሆነ ዝጥጥ ነው የምትሉ። አሁን እንደኛ ማለት ነው፣ እኛ ሩዝ ሰውነታችን አዳብሮ አያውቅም። ሩዝ እየበላን ነው የሰፈነ ያለ ነው። እንደዛ ሆናችሁብን ነው ሆናችሁብን። አብርሃም ለኔ ወንድ ሳትሆን ወንድ አገረዳ። አንተ ሸለፈጣም፣ አንተ ማለት ሸለፈጣም ያልተቆረጥክ ከብት። እንዴት እንደምታስጠላኝ ደግሞ ሰው አመስለኝ። አንተ ለሩታ ያለውን ለእናትና አባት ትሆናለህ። ከጉራጌ ሰልባጅ ወደ ቻይና ቀይራ አይደል እንዳያፈለከው፣ ከጋሪ ወደ መኪና ቀየረች። መሬት ላይ ከመተኛት ወደ አልጋ ቀየረች። ከጭቃ ቤት ወደ ኮንዶሚኒየም አመጣችን። እያየን እኮ ተለውጠ እኮ ነው። አንተ አሁን በቃ እኔ መንግስት ልጅ ነኝ አለ። ንክስና ኪውቀት ተደባል። ለከካሞች ናቸው የምትከተሉ። ስንት የተቸገረ ዩቲዩበር አለ። እርዱኝ፣ ሰብስክራይብ አድርጉኝ፣ ቤት ኪራይ ልክፈል ሚል ጠግቦ የሚያገሳ ጠግቦ ሴትን የሚያማርጥ ጠግቦ ኦዲየንስን የማያከብር አመት ሙሉ አንድ አይነት አመት ሙሉ ዝሙት አመት ሙሉ እናቴ አባቴ ወንድሜ አክስቴ አጎቴ ስትሉ ቆያችሁ። ከዛን ደግሞ የዲቃላ ተወለደላችሁና ዲቃላውን ይዛችሁ እንደዚህ ወይ ወልዳችሁት ወሰርቃችሁ ነው ያላቀ። የወለደ አንጀት እኮ ይራራል ለልጁ። አባት እኮ ለልጁ በጣም ጋሻ ነው። አንተ ግን ልክስክስ። አንተ ለልጅ ያራረክ አባት መቶኛም መክሮ ወይ አንተ መክሮ የሚመልስ ይመስላል። አሳዳጊ በደለ። ምን አይነት ጨምላቃ ነህ አቡ? ምን አተረጋጋ። እኛ ማናውቀው አብርሃም አይመጣም። ለዚህ ልክስክስ አብርሃም አለ፣ ልክስክስ አባት አለ። አድርሱልኝ። የልክስክስ ልጅ አባት ጥሩ ቢሆን አንተ ጥሩ ትሆናለህ። አሳዳጊ መልካም ቢሆን አሁን አንዳንዴ እዚህ ሀገር እኛ መጣን መጀመሪያ መፍራት የምንችል ከሆነ ሰውን እናከብራለን። ነገ የሚመጣብንን ነገር እናስባለን። ብዙ ልጆች አሁን የአበሻ ልጆች አያደርጉም ይሄን ነገር፣ የፍርሃት ልብ ስላላቸው። ግን ከሌላ ሀገር የሚመጡት ዜጋ ከንተኖች ጋር እንዲሆኑ ብለው የሚጎዱት እነሱ ናቸው። እኛን አይታችኋል። እኛ በሌብነት አንታወቅ፣ በመጥፋት ነው እኛ የምንታወቀው። ይጠፋሉ ነው የሚባለው። ስለዚህ አንተ አባትና እናትን የመሰልከው ገደል ግቡ ነው ማለት ነው። መተሰለ እንደዚህ እንዳታወራ እና ቃልን አንተ የልክስክስ ልጅ